መስከረም አበራ ሽማግሌ ተላከላት። መስከረም አበራ የምታገባው ባለሀብት ማን ነው? ማርገዟስ እውነት ነው? መስኪ እንኳን አደረሰሽ። እንኳን አብራ አደረሰ። ልጆች ደህና ናቸው? የሱ ተማሚ ነኝ የሱ በሽተኛ ሲስመኝ የምሳም ሲያመኝ የምተኛ አላስኬዳለኝ ይሄ ጫማ እኔም ልብ ቢስ ነኝ ቢነግሩኝ አልሰማ ወይና ወሰዳት ዘንድሮ ወይና አሸወይና ለቤትኒ አንተው አገናኝተ አስተዋውቀሃቸው ዛሬ ነው ዓለም ደስታችሁ ዛሬ ነው ዓለም ደስታችሁ ሁለታችሁ ጎበዝ ኧረ ጎበዝ ኧረ ጎበዝ ኧረ ጎበዝ ኧረ ጎበዝ ኧረ ጎበዝ ውበትሽን ላየው እንዲተሽ ሞንሞነ የያዘሽ ይሳት። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ እንግዲህ በተዋናይት መስከረም አበራ ዙሪያ አንዳንድ ወሳኝ መረጃዎችን ይዘንላችሁ መጥተናል። ከመረጃዎቻችን ጋር መልካም ቆይታ። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያለን እኛ ወደ መረጃችን አቀናን። ከመረጃዎቻችን ጋር ጥሩ ቆይታን እንደምታሳልፉ እያመንን ወደ መረጃችን አርጉ እንጂ ሰብስክራይብ ማድረግ ይሄን ያህል ምን ከባድ ነገር ሆኖ ነው እንዴ? እንግዲህ ተዋናይት መስከረም አበራ ትውልዷና እድገቷ በመዲናችን አዲስ አበባ ተክለ ሃይማኖት አካባቢ በተለምዶ 5ኛ ወይም 43 ቀበሌ ነው። ብሔራዊ ቲያትር በአንድ ወቅት አዘጋጅቶት በነበረው የቲያትር ስልጠና የሰለጠነች ሲሆን በስልጠናውም ወቅት ባሳየችው ልዩ ብቃት የተነሳ ለቴዎድሮስ ራዕይ ቲያትር የተዋውን ገጸ ባህሪ እንድትሰራ ትታጫለች። እዛ ላይ ባሳየችው ድንቅ ትወና ለቃቂ የወርዶት ቲያትርም ዋናዋን ገጸ ባህሪ እንድትጫወት ትታጫለች። በእነዚህ ቲያትሮች የጀመረው የትወና ችሎታዋ እንግዲህ ከቲያትርም አልፎ ለተከታታይ ድራማ ከዛም አልፎ በተለያዩ ፊልሞችና ሲትኮሞች ላይ ተሳትፋ ድንቅ ብቃቷን ማሳየት የቻለች ምንም አይነት ገጸ ባህሪ ቢሰጣት መተወን የማያቅታት ቀድማ በመዘጋጀት የዳይሬክተሮችን ወይም የአዘጋጆችን ስራ በማቅለል የምትታወቅ ድንቅ ተዋናይት ናት። እንግዲህ ተዋናይት መስከረም አበራ ከሰራቻቸው ስራዎች መካከል በጥቂቱ ልናወሳችሁ ወደድን። እንግዲህ ከተወነችባቸው ቲያትሮች መካከል የበኩር ስራዋ የሆነው የቴዎድሮስ ራዕይን ጨምሮ የቃቂ ውርዶት፣ ከትዳር በላይ፣ ፍቅር የተራበ፣ የአሻ ልጅ የተሰኙ ቲያትሮች ተጠቃሾች ናቸው። እንዲሁም በቅርቡ ከመድረክ የወረደውና ከ5 በላይ ገጸ ባህሪያትን በአንድ መድረክ ላይ በመጫወት ብቃቷን ያሳየችለት የኮከቡ ሰው የተሰኘው ቲያትርም ተጠቃሽ ነው። እንዲሁም ደግሞ አሁን ላይ በዓለም ሲኒማ ሮብ 12 ሰዓት ላይ እየታየ የሚገኘውና ራሷ በፕሮዲውሰርነትና በተዋናይነት የተሳተፈችበት ከትዳር በላይ የተሰኘው ቲያትርም ተጠቃሽ ነው። በትወና ከተሳተፈችባቸው ተከታታይ የቴሌቪዥን ድራማዎች መካከል ደግሞ መለከት፣ አሚንና አመል የተሰኙት ተጠቃሾች ሲሆኑ ከሲትኮሞች ደግሞ ምን ልታዘዝና አሁንም ድረስ ተወዳጅነቱ ሳይቀንስ በህዝብ ዘንድ በፍቅር እየታየ የሚገኘው በስንቱ ሲትኮም ተጠቃሾች ናቸው። በተለይ በስንቱ ላይ ያለችዋ መስከረም ሳትሆን ራሷ ገጸ ባህሪዋ የምትመስላቸው ብዙ ግለሰቦች አሉ። አለማየሁ ታደሰ ደግሞ የእውነት ባለቤቷ እስከሚመስላቸው ድረስ ገጸ ባህሪዋን መስላ ሳይሆን ሆና የመተወን ብቃት ያላት ተዋናይት ናት። እንግዲህ ከሰራቻቸው ፊልሞች መካከል ደግሞ ጥቂቶቹን ጀባን በላችሁ፣ መዳ፣ ሲመት፣ አክቲቪስቱ፣ አልሸጥም፣ እንሳሮ እንዲሁም ጥቁርና ነጭ ተጠቃሾቹ ናቸው። እንዲሁም ደግሞ ሲመት በተሰኘው ፊልም በምርጥ ተዋናይነት ዘርፍ ሽልማትንም ልታገኝ ችላለች። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያለን እኛ ወደ መረጃችን አቀናን። ከመረጃዎቻችን ጋር ጥሩ ቆይታን እንደምታሳልፉ እያመንን ወደ መረጃችን እንዲነው ጉብል እንዲነው ልጅ ልብ ያገኘው ሰው ያላማላጅ ናግባ በሉት ቆሟል ከደጅን እንዲነው ጉብል እንዲነው ልጅ እንዲነው ጉብል እንዲነው
ናፍቀሃቸው ዛሬ ነው ዓለም ደስታችሁ ዛሬ ነው ዓለም ደስታችሁ የሁለታችሁ ኧረ ጎበዝ ኧረ ጎበዝ ኧረ ጎበዝ ኧረ ጎበዝ ኧረ ጎበዝ ውበትሽን ላየው እንዲህ ተሽሞንሞነ የያዘሽ ሳሳ መስከረም አበራ የእውቆቹና የአንጋፋዎቹ የቲያትር አዘጋጆች ዳግማዊ ፈይሳና ጌትነት እንየው ቅጥቅጥ ነች። በደንብ አድርገው ትወናን አስተምረዋታል። እሷን ብትሆን ጎበዝ ተቀባይ ናትና አላሳፈረቻቸውም። በስራዎቿ ሁሉ እንደተመሰገነች ነው። መስከረም አለችበት የተባለ ፊልምም ሆነ ቲያትር ከመታየት ወደ ኋላ አይልም። ይህ እንግዲህ የሚያሳየው የልጅቷን ድንቅ ብቃት ነው። መስኪ እንግዲህ በሀገራችን ላይ አንድ የረባ ስራ እንኳን ሳይሰሩ በየሚዲያው እዩኝ የሚሉ አርቲስት ነን ባዮችና ታዋቂ ነን ባይ አላዋቂዎች በበዙበት ጊዜ እሷ ግን ይህንን ሁሉ ስራ ሰርታ በየሚዲያውና በየመድረኮቹ እዩኝ የማትል በስራ ጉዳይ ካልሆነ በስተቀር ሚዲያ ላይና መድረክ ላይ በየጊዜው የማናያት ቁጥብና የተረጋጋች አርቲስት ናት። እንግዲህ መስኪ ከትወና ስራዋ ውጪ በቅርቡ የኢቭ ዳይፐር አምባሳደር ሆናለች። ወደ ዋናው ጉዳያችን ስንመለስ እንግዲህ መስኪ በቅርቡ ልትሞሸር እንደሆነ ሰምተናል። ከ15 ቀን በፊት ካዛንቺስ በሚገኘው ቅንጡ ሆቴል በዝግ ማለትም 20 ሰው ብቻ በተገኘበት የታገቢኛለሽ ወይ ጥያቄ ቀርቦላት እሷም እሺታዋን ሰጥታለች። እንግዲህ መስኪ እጮኛዋ ማለትም የጋብቻ ጥያቄ ያቀረበላት ግለሰብ የሚዲያ ሰው ባለመሆኑ ምክንያት የግለሰቡን ፎቶም ሆነ የቀለበት ፕሮግራሙን ሚዲያ ላይ ከማውጣት ተቆጥባ ነበር። ከዚህ በተጨማሪ እንግዲህ ግለሰቡ በቢዝነሱ ዓለም የተሰማራ ባለሀብት መሆኑንም ጭምር አረጋግጠናል። በዚሁ አጋጣሚ እንግዲህ መስኪን እንኳን ደስ አለሽም ለማለት ጭምር እንወዳለን። እንግዲህ መስኪ ደስታዋ በዚህ ብቻ አላበቃም። እንግዲህ መስከረም ሌላኛው ድርብ ደስታዋ ደግሞ ነብሰ ጡር መሆኗም ጭምር ነው። መስኪ ደስታዋ በዚህ ብቻ አላበቃም። እንግዲህ መስኪ እመቤቴ እቅፍ ድግፍ አድርጋ በሰላም ልጅሽን ታሳቅፊሽ ዘንድ በምልጃዋ አትለይሽ ለማለት እንወዳለን። በተጨማሪም እንግዲህ በ26 8ኛ ወር 2017 ዕለት እጮኛዋ ሽማግሌ ቤተሰቦቿ ዘንድ ልኳል። እናም እሺ ልጃችንን ሰጥተንሃል ተብሏል። እንግዲህ መስኪ በስራሽ ላይ ስኬት እንደገጠመሽ ሁሉ ትዳርሽም የተሳካ የሰመረ እንዲሆንልሽ እንዲሁም ቀሪ የህይወት ዘመንሽ የተባረከ ይሆንልሽ ዘንድ እንመኛለን። እንግዲህ አብዛኛው ኢትዮጵያዊ ወዳጅ ዘመድ እንዲሁም አድናቂዎች በሙሉ ሲመኙላት የነበረው የትዳር ህይወት ተሳክቶላታል። ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን እኛም እንኳን ደስ አለሽ እያልን ለዛሬ የያዝነውን መረጃ በዚሁ አጠናቀቅን። በሌላ ጊዜ በሌላ መረጃ እስከምንገናኝ ድረስ መልካም ጊዜን እየተመኘን ለዛሬ በዚህ ላይ ያበቃን። መልካም ጊዜ።